አንቲ ውእቱ መሶበ ቅንጦ እንተ ውስቴታ ምናየው ኅብስትከ ወወረደ ሰማያት ወኀበ ሕይወት ለኵሉ ዓለም። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 19 ጀምሮ። በተክለ ሥላሴ ሰንበት ትምህርት ቤት ቅኔና መረጃ ክፍል እየተዘጋጀ የሚቀርብላችሁ ዘጋቢ ፊልማችን ነው ተጀመረ። ሰንበት ትምህርት ቤታችን ተክለ ሥላሴ መጋቢት 14 2016 ዓ.ም በ80 ህፃናትና በ20 አዋቂዎች አገልግሎቱን ጀመረ። በወቅቱም 5 አመራሮች የነበሩት ሲሆን ቅድስት ጌታቸው፣ ሙሉሰው እሸቱ፣ ቀሲስ ፍሬው ወልደሰንበት፣ ደቀ መዝሙር ገብረ ሕይወት እናም አበባ ደሳለ ናቸው። እነርሱም በነበሩባቸው ጊዜያት እግዚአብሔርን በንጹህ ልባቸው አገልግለዋል። እነሆም እያገለገሉ ነው። ሰንበት ትምህርት ቤታችንን እንዲመሰረት ጎላ ያለ ጥረት ያደረጉት የመጀመሪያው የሰንበት ትምህርት ቤታችን ሰብሳቢ የነበሩት ቀሲስ ፍሬው ናቸው። እሳቸው በነበሩበት ጊዜ እንደ አባት መክረው እንደ መሪ ችግሮቻችንን አስተካክለዋል። ስለሆነም ሰንበት ትምህርት ቤቷ አሁን ላለችበት እድገት ከፍ ያለ ሚና ተጫውተዋል። ከእሳቸውም በኋላ የሰንበት ትምህርት ቤታችን መምህርና ደቀ መዝሙር ገብረ ሕይወት፣ በመቀጠልም ደቀ መዝሙር ላይኩን፣ በመጨረሻም ወንድማችን ሙሉሰው እሸቱ ሰንበት ትምህርት ቤታችንን እያስተዳደረ ይገኛል። አመራሮቻችን የጎላ ሚናና በአባላቶቻችን ንቁ ተሳትፎ መሰረት በተመሰረትን በተወሰነ ጊዜ ውስጥ የሰንበት ትምህርት ቤት መለያ ማሰራት ይችላል። ይህም መሆን የሆነው በሰበካ ጉባኤውና በሰንበት ትምህርት ቤቱ የወላጅ ኮሚቴ መካከል ጠንካራ የአገልግሎት ግንኙነት ስለነበረ ነው። እግዚአብሔር በታች ለደብራችን ሰበካ ጉባኤና ለሰንበት ትምህርት ቤታችን የወላጅ ኮሚቴ ምስጋና ይግባና ለአገልግሎት የሚሆን አዳራሽ ተሰርቶ ለሰንበት ትምህርት ቤቱ ገቢ ተደርጎ በጀመርንባቸው ጊዜያት ሰንበት ትምህርት ቤታችን የመማር ማስተማር ሂደት እጅጉን ደካማ ነበር። ይህንንም ተከትሎ በአሁኑ ጊዜ ሰንበት ትምህርት ቤታችን የኦዲትና ኢንስፔክሽን ክፍል ዋና ተጠሪ የሆኑት መምህራችን አረጋ ወደ አገልግሎታችን ተቀላቅሏል። እሳቸው በነበሩባቸው ጊዜያት ሰንበት ትምህርት ቤታችን በሎጂስቲክስ እና በትምህርት ከፍ ያለ እድገትን አሳይታለች። ሰንበት ትምህርት ቤታችን በአዲሱ የትምህርት አሰጣጥ መሰረት ትምህርትን መስጠት ከጀመረ ሰንብቷል። ህፃናትን ለሶስት ማለትም ደቂቃን፣ ህፃናትና ማዕከላውያን እንዲሁም አዋቂዎችን እያስተማረ ይገኛል። በትምህርት ቤታችን በሌሎች ደብራት ዓመታዊ ክብረ በዓል ላይ አገልግሎትን ሰጥቷል። ስለማይነገር ስጦታው እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆይ።